አሰላሙ አለይኩም ወረህመቱላህ ወበረካቱ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ሰላም ነኝ። አፊያ ጤና አልሐምዱሊላህ። ቤተሰቦች አይቤና ጎመን አይቤ ለብቻና አይቤና ጎመን ደግሞ አንድ ጎን አድርገን ያዘጋጀነው ወላሂ ማሻአላህ ምርጥ የሚወዳት ሚላከብራት ምርጥ እህቴ ናት ልበላችሁ እላችኋለሁኝ። እሷ ናት የሰራችው ቅቤ። እሷም እንደኔ ናት መሰለኝ ቅቤ በደንብ ነው የምትወደው። እኔም በጣም ነው የምንወደው ቅቤ ማለት ነው። ቅቤው እንደ የማንኛውም ቅቤ ሳይሆን የሀገር ቤት ቅቤ ነው። በጣም ነው የምንወደው እኔ ቅቤ ባይ ዘ ዌይ። እሷም ደግሞ እንደኔ ናት። ብዙ ሰዎች ቅቤ የማይወዱ አሉ። ለእነሱ ይቅርታ ምንም ማድረግ አልቻልንም። ለራሳችን የወደድነው ነገር ነው ያደረግነው። እናንተም ኢንሻአላህ እንደምትወዱት ተስፋ አደርጋለሁኝ። እንብላ። የሀገር ቤት ቂጣን አዘጋጅተን እንዴ እስኪ ሀገር ቤትን እናስታውስ ብለን ነው። አያምርም እንዴ እላችኋለሁኝ። እኛማ በጣም ደስ ብሎን ነው እኮ እስኪ ተረጋጉ እናንተ ብዬ እነሱን ሰብስቤያቸውና ከላስ እኔ እቀርጻለሁ ብዬ ነው የጠበኳቸው። ያስጠበኳቸው ይቅርታ። ቅቤ የማይወድ ሰው ደግሞ ጎመን እንደዛ ሆኖ ተቀርበዋል የሚፈልግ ሰው ካለ ብለን እኛ እንወዳለን ቅቤ ማለሽ። ስለዛ አላህ ይጠብቃችሁ። እንብላ እስኪ። አያምሩም እንዴ? ኧረ ቤተሰቦች አያምሩም እንዴ?